ለምንድን ነው የምታለቅሰው? ነግራችሁታል አይደለ? ወይኔ ለምንድን ነው የምታለቅሰው? ነግራችሁታል አይደለ? አይዞህ ተነስ። ሰላም እንዴት ናችሁልኝ? ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ ደስ በሚል በምስራች ቪዲዮ ወደ እናንተ ጋር መጥቻለሁኝ። ከዛ በፊት ግን ሁላችሁም እየደወላችሁ ጤንነቴን እየጠየቃችሁኝ ነበረ። አሁን ያለሁበት ሁኔታ በጣም አሪፍ ነው። እንደውም በአንድ ክራንች ነው መንቀሳቀስ የጀመርኩት። አሁን ያለሁበት አሪፍ ስለሆነ እግሬንም እያለማመድኩ ነው። ብቻ ከሞላ ጎደል ጥሩ ነው፣ እግዚአብሔር ይመስገን እላለሁኝ። እና ዛሬ በምስራች ቪዲዮ ነው የመጣሁት ብያቸዋለሁኝ። እንግዲህ ይህ ባልሰራ ወንጀል በግፍ 18 ዓመት ተፈርዶበት ወደ ማረሚያ ቤት የገባው ልጅ ታሪክ ከሰማን በኋላ እኔና የስራ ባልደረቦቼ ታሪኩን ከሰማን በኋላ በጣም አዝነንበት ያለን ሁሉ ሰጥተን የሚከፈለውን መስዋዕት ከፍለን ይሄ ልጅ ከታሰረበት ለማስፈታት የቱንም ያህል ርቀት ተጉዘን ልጁን ለማስፈታት ቃል ተገባብተን ነበረ። ይሄው ዛሬ ብዙ መስዋዕት ከፍለን ከነበረበት ችግር ልናስወጣው ችለናል። እኛ ያለንን መረጃና ማስረጃ በሙሉ ሰብስበን ለህግ ጉዳዩን አስተላልፈን ነበረ። ህግም የዚህ ልጅ ጉዳይ እንደገና ተመልክተው ጉዳዩን ወደ ፍርድ ቤት አስተላልፈውት ነበረ። ፍርድ ቤቱም እንግዲህ የተሰበሰበው ማስረጃ ተመልክተው ነበረ። በፍትሐብሔር ጉዳይ ጀጅመንት ሪቪው የሚባል ነገር አለ። በወንጀል ጉዳይ ሲሆን ግን ይሄ ጀጅመንት ሪቪው የሚባል ነገር የለም። ስለዚህ ፍርድ ቤቱ ያለውን እውነትና ማስረጃዎችን አይቶ በይቅርታና በምህረት በሚባለው የህግ ስርዓቶች እንዲወጣ ነበረ ያስጠየቅ ነው። ፍርድ ቤቱም እንግዲህ ያለውን እውነታና ማስረጃ ከተመለከተ በኋላ በይቅርታና በምህረት በሚባለው የህግ ስርዓቶች ልጁን ልናስፈታው ችለናል። ጉዳዩ ላይ የተሳተፉትን በሙሉ እንግዲህ በሐሰተኛ ማስረጃ ክስ አስገብተን ሁሉንም በቁጥጥር ውስጥ እንዲውሉ አድርገን ክስ መስርተንባቸዋል። እንዲሁም ልጁ ላይ ለደረሰበት የሞራል ጉዳትና ኪሳራ ካሳ የማግኘቱ ነገር እንደተጠበቀ ነው። በዚህ አጋጣሚ በዚህ ጉዳይ ላይ ያገዛችሁን የህግ አካላት እንዲሁም ጉዳዩን እየተመለከታችሁና ፍትህ እንዲሰፍ ያደረጋችሁ አስተዳደሮች ከልብ ልናመሰግናችሁ እንወዳለን። ይሄ ሁሉ የሆነው እንግዲህ በእናንተ ነው። እናንተ ባታግዙን ባትደግፉን ይሄ ነገር ሊፈጠር አይችልም ነበረ። በቀጣይ ደግሞ ያለውን ነገር ተከታትለን እዚህ ወንጀል ላይ ተሳተፉ የተባሉት ሰዎች ምን ተወሰነባቸው፣ ፍርድ ቤት ውስጥ ምን ቅጣት አስተላለፈባችሁ የሚለውን ነገር ተከታትዬ ወደ እናንተ የማመጣ ይሆናል። ዛሬ ግን ልጁ ከማረሚያ ቤት ወጥቶ እኔን ሊያገኝ እኔ ያለሁበት ቦታ የሚመጣ ይሆናል። የኔን ሰዎች እንግዲህ ወደ እሱ ጋር ልኬ ነበረ። እሱን ካለበት እንዲያወጡትና ጉዳዩን እንዲከታተሉ ልኬ ነበረ። እነሱም እንግዲህ በቃሌ መሰረት እሱን ይዘው ወደ እኔ ጋር ይመጣሉ። እንግዲህ ይሄ ልጅ የተለቀቀው ትላንትና ነበረ። ዛሬ እንግዲህ ካለበት የኔ ሰዎች ወደ እኔ ጋር ይዘውት የሚመጡ ይሆናል። ከዚህ ቀደም 3-4 ጊዜ የታሰረበት ሄጄ ጠይቄዋለሁኝ። ያለውንም ነገር መረጃ እንለዋወጥ ነበረ። አዳዲስ ነገሮችን ሳገኝ ሄጄ አፕዴት አድርጋለሁኝ። እሱም እንግዲህ ያለው መረጃ ለኔ ይሰጠኝ ነበረ። እንግዲህ በዚህ ኬዝ ምክንያት ጉዳት እንደደረሰብኝም የኔ ሰዎች ነግረውት ነበረ። እሱም እንግዲህ ያንን ከሰማ በኋላ በጣም ነበረ ሲያዝን የነበረው፣ ልቡ ተነክቶ ነበረ። በእኔ ምክንያት ነው እንደዚህ የሆነው እያለ ብዙ ነገር ሲያስብ ነበረ። እኛም እንግዲህ በሱ ምክንያት እንዳልሆነ በተደጋጋሚ ጊዜ እንዲነግሩት አድርጌ ነበረ። ዛሬም እንግዲህ ወደ እኔ ጋር ከመጣ በኋላ ያለውን ነገር አብረን የምናይ ይሆናል። ከዛ በፊት ግን ካለንበት ችግር እኛን ለማውጣት የምትፈልጉ ሰዎች እንዳላችሁ በማናጀሪ በኩል መረጃዎች ደርሰውኛል። እኛ ካለንበት ችግር ወጥተን መድረስ ላለንባቸው ሰዎች እንድንደርስላቸው የምትፈልጉ በጣም መልካም ሰዎች እንዳላችሁ እናውቃለን። እንግዲህ ከታች ባለው ስልክ ቁጥር እኛን ደውላችሁ ማግኘት ትችላላችሁ። ከታች ባለው አካውንት እኛን ማገዝ የምትፈልጉ ይህንን ስራ መደገፍ የምትፈልጉ ሰዎች ካላችሁ ከታች ባለው አካውንት እኛ መደገፍ ትችላላችሁ። ምክንያቱም በዚህ ስራ ምክንያት በጣም ብዙ ልጆችን ከኛ ጋር አብሮ ሲሰሩ የነበሩትን ልጆችን ቀንሰናል ከችግራችን አንጻር። ይህ ስራ ደግሞ የሰዎችን ኃይል ስለሚፈልግ የቀነስኳቸውን ልጆች እንግዲህ መልሼ ወደ ስራ እንዳስገባ የእናንተ እገዛ ያስፈልገኛል። እስከ መጨረሻው ድረስ አብራችሁን ቆዩን። ፒስ
ነግራችሁታል አይደለ? አይዞን ተነስ። አሁን አንተ ይኸውልህ የደስታ ቀን እኮ ነው። ቢሆንም እና ታዲያ አንተ መልአክ ነህ ሰው ነህ? የታውቀኝ ቆይ ምን አደረግኩልህ ለእኔ ብለህ እንደዚህ የምትሆነው? በምን እሺ ውለታ በምንድን ነው የምከፍለው? ዘመዶቼ ያልሆኑልኝን ጓደኞቼ፣ ወንድሞቼ፣ አብሮ አደጎቼ ያልሆኑልኝን አንተ የታውቀኝ እንዳልክ የታወቀኝ እንደዚህ የምትሆንበት ጊዜ አይደለም። አሁን እኮ የምትስቅበት የምታለቅስበት ጊዜ እኮ አልፏል። ከዚህ በኋላ አንተ የምትስቅበት ጊዜ ነው። ገባ? ግን ኧረ ውለታ በምን ይከፈላል እንዳልክ። ኧረ በስመ አብ አንተ ወዳጄ፣ አጎቴ፣ ዘመዶቼ ያልሆኑልኝን በጥይት ተመተህ። ኧረ ከባድ ነው። እኔ እኮ ጨነቀኝ። በእኔ ምክንያት እንደዚህ መሆኑ ጨነቀኝ። የእውነት ጨነቀኝ። ይሄ እኛ አንተን ለማስለቀቅ ባደረግነው ጥረት ላይ እንኳን ባይፈጠር ሌላ ጊዜ የሚፈጠር ነገር ነው። ይሄ ገብቶሃል አይደለ? ይሄ በአንተ ምክንያት እንደሆነ አድርገህ አታስብ። ይሄ የራሳችን ነው። እኛ ራሳችን ኃላፊነት የምንወስድበት ነገር ነው እንጂ ማንንም ተጠያቂ የማደርግበት ምናምን ነገር አይደለም ይሄ። ስለዚህ ይህንን ነገር እኔ በራሴ ኃላፊነት ስለምወስድ በአንተ ምክንያት እንደሆነ አድርገህ እንደዚህ እንዲሰማ አልፈልግም። ምን በወጣህ በእናትህ ወንድሜ፣ ምን በወጣህ? ይሄ ሰው ባጣው ሰዓት እንኳን ይሄ ብዙ ነገር እኛ ላይ ደርሶብናል። ገብቶሃል አይደለ? ይሄም እዚህ ጋር የምታየው በዚህ አይነት ስራ ላይ የመጣ ነገር ነው እኮ። ማሰብ በቂ እኮ ነው። ሀሳቡ በቂ ነው። ሀሳቡን አስበህ ራሱ መስራት በቂ ነው። እንደዚህ እስክትሆን ድረስ ለእኔ ብለህ ወንድሜ፣ ይኸውልህ አንተ እዛ ጋር ባልሰራ ወንጀል ባላጠፋው ጥፋት እዛ ጋር እንደዚህ ስትሰቃይ እያየን ነገሮችን እያወቅን እንኳን ዝም ብንል ነገ እኛንም ይቆጨናል። ገብቶሃል አይደለ? ስለዚህ ለራሳችን ህሊናችንን ለማሳረፍ ስንል እንጂ አንተን ለማገዝ ወይ ለመርዳት ፈልገን አይደለም። እና ነገሮችን ቀለል አድርገህ ውሰድ እሺ። ምንም እንትን የሚል ነገር ከባድ ነው እውነት። እኔ እዛ እስር ቤት ውስጥ ስማቅቅ አንድ ዞር ብሎ ያየኝ ሰው በሌለበት አንተን ፈጣሪ ነው እንጂ ጣለልኝ እግዚአብሔር። ወይ በምን ውለታ ይከፈላል ወንድሜ፣ በምን ወይ ገብቶኛል። እኔ ለማጽናናት ያለህ እንትን ግን ኬት እንዴት ብዬ ልቻለው? ተመታ ሲባል ስሰማ በዛ ሰዓት አንተ ብቻ እኮ ነው ያለህልኝ። ከፈጣሪ ቀጥሎ አንተ ብቻ ነው የረዳኸኝ የእውነት ወንድሜ። እሺ ምን ብዬ ልረጋጋ? ተመታ ሲባል እንዴት አስችሉኝ? አሁን እንደው አንተ እኮ አሪፍነቱ በተሻለኝ ሰዓት እኮ መጣ አይደል እንዴ? ተሽሎኛል። አሁን ላይ እንደምታየኝ እኮ አይደለሁትም አይደል? አሁን ያለሁበት ሁኔታ እኮ በጣም አሪፍ ነው። ስለዚህ ምንም አድርገን በቃ ምንም ይሄ እንዲሰማ አልፈልግም እኔ። ገብቶሃል አይደለ? እዚህም የጠራው ለምንድን ነው? እኔ አንተን ከአንድም 3 ጊዜ አግኝቻለሁ አይደለ? እዛ እስር ቤት እያለ ከአንድም 3 ጊዜ አግኝቻለሁ። አዎ ጠይቄሃለሁ። ያለውን ነገር ነግረኸኛል። ከነገርከኝ በኋላ ደግሞ እኔም አንተን አምኜ አንተ እንዳላደረግ ካረጋገጥኩኝ በኋላ ያን ሊያደርግ የሚችሉ ማለትም አንተ ምንም ነገር ካላደረግ ያንን ሊያደርግ የቻለው ማን ነው? ለምን ዓላማ ተፈልጎ ነው ያንን አንተ ላይ ሊያደርጉ የቻሉት የሚለውን ነገር በራሴ በኩል ለማጣራት በጣም ብዙ ርቀቶችን ሄጃለሁ አይደለ? ከዛም በኋላ አዳዲስ ነገሮችን ሳገኝ አንተ ጋር እየመጣሁ አሳውቅሃለሁ አይደል? እኔም ባልመጣ ልጆችን እልካለሁ አንተ ጋር አይደል? አንተ ነህ ጠያቂ። ስለዚህ አሁን እስኪ አንዳንዴ ነገሮች ፈተናዎች ሲመጡብን ፈተናው በሰዓቱ የመጣ ጊዜ በጣም ነው የሚከብደው፣ በጣም የሚያሳቅቀው፣ የሚያልፍ ጊዜ ሁላ አይመስልም አይደለ? ግን ነገሮች ያልፋሉ። የትኛውም አይነት ከባድ ነገር ከባድ ችግር በህይወት ውስጥ ቢያጋጥምና ቢመጣ ማለፉም አይቀር ነው አይደለ? ሁሉም ነገር ያልፋል፣ ግን እስኪያልፍ ያለፋል። ገብቶሃል አይደለ? ስለዚህ አሁን ዛሬ ላይ ያንን ያለፍከው ፈተና ዛሬ አልፈህ ስትመጣ እዚህ ጋር ለካ እንዲህ ነበርኩኝ ብለህ ባለፍከው ነገር ላይ የምትስቅበት ጊዜ ነው። ገብቶሃል አይደለ? ስለዚህ ያ ጊዜ መጥቷል አሁን ላንተ። ገብቶሃል አይደለ? እና
እንደው እስኪ ለእኔ ነግረኸኛል፣ ለተመልካች ግን በሰዓቱ አንተ የነበርክበትን ሁኔታ ማለትም ደፍረሃል ተብለ በህግ ስትያዝ የነበረውን ሁኔታ እስኪ እዚህ ጋርም ካሜራ መስላለ አንተን ከዛ ጀምሮ እየተከታተሉ ነበረ ሲቀርጹ የነበረው እና እስኪ ያለውን ነገር ለተመልካች ብታሳውቅ በሰዓቱ የነበረን ጊዜ። ወይዘሮ ኤልሳ ማለትም ትክክለኛ ስሟ ሶፊያ ነው። ያንን ነግሬሃለሁ። ግን ደግሞ የውሸት ስሟ እናንተ ቤት ስትገባ ያመጣችሁ ስሟን ነው። እናንተ ምን ብላችሁ ነው የምትጠራት? አሁንም አላመንኩም። ሶፊያ ነው ስትል ስሟን እኔ በኤልሳ ስለማውቃት ሶፊያ ነው ስትል ምንም በቃ ውስጤ ሊቀበል አልቻለም። ገብቷል። አንዴ ሴቭ የተደረገ ነገር ነው አእምሮ ላይ እና እኔ እሷንም ተቀብለን እኔና ሲስተር እናታችን ካለፈችው በኋላ አጎታችን ነው ለፋዘርን ብቻውን ከሚሆን አጋዥ ያስፈልገናል። ቤት ውስጥም ብቻውን ሲሆን ጥሩ አይደለም። ሀሳብ ጭንቀቱም በዛው ላይ እሱም ያለበት እንትን አለ ሁኔታ አለ። ስለዚህ ለፋዘር ትምጣለት በቃ እንደ አጋዥም ትሁን ብለን ተቀብለናት ነበር እኛ እና በኤልሳ ስለተቀበልናት እንደ ቤተሰብ አብራ እንዳሳደገችን እንደ እናት ነው እኛ የተቀበልናት ኤልሳ። እና በሰዓቱ ይሄ ነገር እየተፈጠረው በምን አይነት ነገር ነው ማለት አንተና ኤልሳ አንዳንዴ ቤታችሁ ውስጥ የማታውቁት ሌላ ሰው ማለትም እንደ እንጀራ አይነት ነገር ምናምን እንደ እንጀራ እናት አይነት ሰው ምናምን ሲመጣ አንዳንድ ቤተሰብ የመቀበል እንትኑ በጣም ዝቅተኛ ነው። ገብቷል አይደለ? የዛኔ እናንተ ጋር የነበረው ነገር እንዴት ነው ማለት እሷ ወደ እናንተ ቤት ስትመጣ አምናችሁ ነበር እንዴት ተቀበላችሁት? እናንተ እሷን ያስከፋችሁበት መንገድ የለም? ልጅቷ ስትታይ የምትታመን ናት። ኤልሳ ስትታይ የምትታመን ናት። መጀመሪያ ብቻዋን ነበር የመጣችሁ። መጀመሪያ ብቻዋን የመጣችሁ የምትታመን ናት። ከዛ በኋላ ነው ልጇን ያመጣችሁ እና በቃ ልጇንም እንደ እህታችን ነው እሷንም እንደ እናታችን የተቀበል ነው። ምንም እንዲህ የሚያስጠረጥር ነገርም አልነበራትም ኤልሳ እና ኤልሳ መልካም ሰው ነበረች። እኔ አሁን አንተ እስክትነግረኝ ድረስ እሱንም ማመን አልቻልኩም ያለውን ነገር ስለ አጎታችን እና ኤልሳ በቃ የምትታመን ሰው ናት። ምንም የምትጠረጠር ሰው አልነበረች እና ያው ከግቢ መጥቼ እህቴ ለእኔ ስትል ትምህርቷን አቁማ እኔ እንድማር ያልከፈለችው መስዋዕትነት የለም። አረብ ሀገር ሄዳ ስንት ነገር ሆና ነው እኔ የተማርኩት። ተምሬ ተመረቅኩኝ። ያው በእናታችን ሞት ህልፈት ምክንያት እኔ ትምህርቱንም ከመጨረሻ አካባቢ ብዙም እንትን አላልኩትም። ከዛ ግሬዴም ወርዶ ነበር። ደግነቱ ቤታችን ሆቴል አለ ያው ታውቀዋለህ። እና እሱን ማኔጅ ማድረግ ነው ሃንድል ማድረግ ነበር መንሰራው ከአጎቴ ጋር። አጎቴም መልካም ሰው ነበር። ለእኔ ጥሩ ነው። ከታሰርኩ በኋላም እየመጣ የሚጠይቀኝ አጎቴ ነው ስል ጓደኞችም መጀመሪያ አካባቢ ይጠይቁኝ ነበር። የሰፈር ሰው እንኳን ይጸየፈኝ ነበር እውነት ለመናገር እነሱ የተደረገውን ደፈር የተባለውን ነገር ስላመኑ አምኖ ተቀብለዋል። የሰፈር ሰዎች ጓደኞችም አንዳንዶቹ ናቸው እየመጡ የሚጠይቁኝ። በዛ ጊዜ መሀል አንዳንዴ አልፎ አልፎ የሚመጣው አጎቴ ነው። ምግብ ይልክልኛል። አጎቴ ይከታተለኝ ነበር። ግን አንተ መተህ ግልጽ አደረክልኝ፣ ነገሮችን ገላለጽክልኝ። በሰዓቱ አንተ አጎት ላይ ጥርጣሬ ነበረ ማለት አጎት ይህንን ነገር ያደርጋል ብለህ ታስባለህ? እንዴት ላስብ ወንድም። አጎቴ የወንድሜ መከታ የወንድሜ ምትክ እያለ ነው የሚጠራኝ። የሚንከባከበኝ አጎቴ ነው። እኔ እንደውም ከእስር ቤቱላ ፈልጎ ያወጣኛል ብዬ ማስበው አጎቴን ነው። መጀመሪያ አካባቢ አድርጋል ወይ አላደረግኩም አለማድረጌን ስነግረው እሱ አምኖ ያን አስረድቶ ለጠበቃ ምናምን ያስወጣኛል ብዬ አምኜ ነው። ግን በሰዓቱ እንዴት እጠረጥራለሁ? አሁን አንተ እስክትነግረኝ ድረስ አሁንም ስቲል እያመንኩት አይደለም። እውነታውን አውቄም እያመንኩት አይደለም። ገብተዋል እንዳልክ ምን ብዬ እንደማስረዳ አላውቅም። ስሜት እስኪ ልጅቷ ተደፈረች የተባለችበት ሰዓት ላይ የዛኔ እንዴት ነበር አዋዋላችሁ? እንዴት ነው ከአጎት ጋር? አጎት አሁን እዛ ኤልሳ የምትባለውን ሴትዮ እንግዲህ አናግሬያት ነበር እና የዛኔ አጎትም እዛ ቤት እንዳደረ ነበር የነገረችን። እና አጎት ከዚህ ቀደም እናንተ ቤት አድሮ ያውቃል? ያድራል። ያው አባቴ ያረፈ ሰሞን መጥቶ ምናምን ያድራል። ለቅሶ ምናምን ነገር ከተረጋጋ በኋላ እኛም አርባችንን ካወጣን በኋላ ማደር አቁሞ ነበር። ያው አልፎ አልፎ መጥቶ አምሽቶ ምናምን ይሄዳል። ትዳርም ስላለው እሱም ቤተሰብ ልጆች ምናምን ነገር ስላሉ ተመልሶ መጥቶ አምሽቶ ምናምን ይሄዳል። እኛ ጋር እንትን አይልም። ግን የዛን ዕለት አደረ። እኛም ሆቴል በጣም ከባድ ስራ ኢንቴንስ የሆነ ስራ ነበር ስንሰራ የዋል ነው እና ቢራ ይወርዳል ምን አለ ምን ወደ ላይ እንዲህ ነው ብዬ አልነግርም። የሆቴል ስራ በጣም አድካሚ ነው።
እና እኔ ማኔጅ ማድረግ ብቻ ሳይሆን ታች ወርጄ ነው የምሰራው ሰራተኞቹ ጋር። ሰራተኛ ስትሰራ ደስ ይለዋል፣ አብሮ ያሰራል። እና አንተ ስትሰራ ወርደህ ስትሰራ እሱ ምንም ወዲህ ዞር የሚልበት ስራ የለም። ሰራተኛ ስለሚሰራ ያንን ስለማቅ እኔ ወርጄ አብሬ ነበር ምሰራው ከሰራተኛ ጋር። እና የዛ ቀን በቃ እንደተለመደው ደክሞኝ ነው የገባሁት። ደክሞኝ ሲሄድ እህታችን ናት መቼም እህቴ ነው ምላት፣ እሷም ወንድሜ ነው የምትለኝ። እየተደፈረችው ልጅ ነች የተደፈረችው ማለት ነው። እና አስጠናኝ አለች። ይሄ ጉዳዩ የተፈጸመበት ቀን ላይ እና ያው እኔ ከዚህ በፊትም ሳሎን ምናምን አስጠናታለሁ አልፎ አልፎ። እና የዛ ቀን ተኝቼ ጓዳ አስጠናኝ አለችኝ። እኔ አልተለመደም ያ እና ጓዳ አስጠናኝ ስትል እኔ ደክሞኝ ስለነበር ትንሽ ነገር ስለሆነች የዛ ቀን የተማረችው ነገር ስለነበር አስጠናዋት እና የሆነች ኤክሰርሳይዝ ሰጥቼ ይህን ስጨርሺ ሂድና ተኝ ምናምን ነገር ብያት ነበር። ከዛ የሆነ ሌሊት ላይ ጩኸት ተሰማኝ። ጩኸት ስሰማ ልጅቷ አጠገቤ ናት። ስነቃ እናቴ የሆነ ዴዣvu ነው የመሰለኝ። ገብቶሃል? የሆነ ስሜቱን አሁን እኔ በቃ ደንዝዤ ቀረኝ። ሲጮህ ዞር ብዬ ሳይ እህቴ ደም በደም ሆናለች። እንትኗ ልብሷ ላይ ደም አለ። ከዛ በቃ እኔ ምንድን ነው ስል ደፍረሃታል ነው። እሷም ደፈረኝ ነው የምትለው ልጅቷ እህቴ። እኔ እኮ ይገርመኛል። እህቴም ደፈረኝ ትላለች፣ እናትየውም ፊቴ ቆማ ደፈርካት ትላለች። አጎቴም አምኖ ተቀበለ ያየውን ነገር። ከዛ በኋላ እንዴት ነበር ያደረጋችሁት? አጎቴ ሶፋ ላይ ነው የተኛው። ያው ከሶፋ ላይ ዘሎ መጥቶ አየ እና እሱም ያየውን አንተም ብትሆን በሰዓቱ ታምናለህ። የምታየውን ነገር ነው የምታምነው። እና እኔ አላደረግኩም ብለህ ራሱ በዛ ሰዓት ምንም ማስተባበያ አልነበረኝም። ገብቶሃል አይደል? እና ነገሩ ተጠንስሶ አጠገቤ ቁጭ ያለ ነገር ታቅዶበት የተሰራ ስለሆነ እኔ በመሀል በቃ ገብቶሃል እንትን ማድረግ አልቻልኩም፣ ማሳመን አልቻልኩም። ተናግሮ ማሳመን እና ተናግሬ ማሳመን አልቻልኩም ነበር። ገብቶሃል? በቃ የሚታየው የሚታመን ነገር ነው። አሁን አላደረግኩም ብል በሰዓቱ ማያምነኝ እህቴ ብቻ ናት። እኔ እንዳላደረግኩ ሙሉ ኮንፊደንስ የነበራት። ገብቶሃል? ሰምታ ያላመነችው እሷ ብቻ ነበረች። ከዛ ልጅቷን አጎት ነበረ፣ እኔም እንደሰማሁት ከሆነ አጎት ነበረ ተሸክሞ ከግቢ ይዟት የወጣ ወደ ሆስፒታል ይዟት ሄደው። አጎቴ ነው ወደ ሆስፒታል የወሰዳት። አጎቴና ጥበቃው ይመስሉኛል። አይ ቲንክ አጎቴና ጥበቃው ነበሩ በሰዓቱ። እነሱ ናቸው ወደ ሆስፒታል ይዘዋት ሄዱት እና እኔን ወዲያው ፖሊስ ደውላ ነበረ። በሌሊቱ ነው ፖሊስ ጋር የተደወለው እና በዛው በሌሊት ነው ይዘውኝ የወጡት ፖሊሶቹ። ከዛ ጊዜ በኋላ አንተ እንግዲህ በህግ ቁጥጥር ውስጥ ነው ያለው። ከዛ ጊዜ በኋላማ በህግ ቁጥጥር ውስጥ ነኝ። እስከ ትላንት ድረስ ምንም ንጹህ አየር፣ የሰላም አየር፣ የነፃነት አየር አልሳብኩም። እድሜ ለአንተ ለወንድሜ። ስቃይ ደምተህ አስወጣኝ ከእስር ከወይኔ አስወጣኝ። ዋናው የአንተ መውጣት ነው። ገባ? እኛ ብቻ ሳንሆን በጣም ብዙ ሰዎች ነበሩ የአንተን ጉዳይ ከሰሙ በኋላ በውስጥ መስመር የምንችለውን ሁሉ እናደርጋለን እያሉ ሲከታተሉ የነበሩት የአንተን ጉዳይ በጣም ብዙ ሰዎች ነበሩ። ገብቷል አይደለ? እና ይሄ የእኛ ኃላፊነት ብቻ አልነበረም። ገብቷል? የሁላችንም ነበረ። እኛ ይህንን ስራ ስንጀምር የትኛውንም አይነት መስዋዕት ከፍለን አንተን ካለህበት ችግር ለማስወጣት ቃል ተግባብተን ነበረ። የኔ ቲም እንዳለ ሁላችንም ማለት ነው። በመጨረሻም እንግዲህ ያሰብነው ተሳክቶ አንተን ከእስር ልናስፈታ ችለናል። እና እንግዲህ በድጋሚ እንኳን ደስ አለን ለማለት እወዳለሁኝ። በቀጣይ እንግዲህ እህትህ ወደዚህ ስለምትመጣ እህትህ ከመጣች በኋላ እህትህ ጋር ደግሞ ያለውን ነገር የምናይ ይሆናል። ለእህትህ አንተ እንደተፈታ አልነገርኳትም፣ ግን እንድትመጣ ነግሬያታለሁኝ። በቀጣይ እሷ ደግሞ ስትመጣ ያለውን ነገር እናያለን። ለዛሬ ግን ካሜራ ላይ የነበረን ቆይታ በዚህ ጋር ይጠናቀቃል። እኔ እናንተ ደግሞ ጨዋታዎችን እንጫወታለን። ገና በጣም ብዙ የምናወራው የምንግባባው ነገር አለ። ምስጋናዬን ለህዝቡ ከጎኔ ስለነበራችሁ ታስሬ በሀሳቡን ስለደገፋችሁት ወንድሜ በጣም በጣም ውለታውን እኔ በምን እንደምከፍል አላቅም። በእውነት በሀሳብ ራሱ ከጎኔ መሆናችሁ እናንተ ካላችሁ በኋላ ነው እኔ እሱ ከነገረኝ በኋላ ነው ትንሽ ህይወቴ ላይ ተስፋ ያየሁት ብርሃን ያየሁት እና በጣም ክብረት ይስጥልኝ። አመሰግናለሁ። እኔም እንግዲህ ይህንን ጉዳይ
ከስጀምር አካባቢ ምን ብያለሁኝ? ይሄ ጉዳይ ትንሽ ከበድ ሊል ስለሚችል ሁላችሁም ከጎናችን እንድትሆኑና ይህንን ጉዳይ ከዚህ ጉዳይ ጀርባ ሆናችሁ ጉዳዩን እንድታግዙ ነገ የሆነ ነገር ቢፈጠር ድምፅ ትሆኑናላችሁ። ስለዚህ እናንተም ከጎናችን መሆናችሁን እንዳትረሱ ብያችሁ ነበር። እናንተም እንግዲህ በቃላችሁ መሰረት ተገኝታችኋል። ቀጣይ እንግዲህ እህቱ ስትመጣ እህቱ ጋር ያለውን ነገር የምናይ ይሆናል። እህት እንግዲህ በሰላም ለሀገርሽ ያብቃሽ እላለሁኝ። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን።